يعني አልኳቸው ኩልኩል ቢስቡን ሰው ባይረዳው የህልሜን ስንን ምርኩዜ ቢሸሽ ያመንኩት ለታ በጊዜ ባልደርስ ያሰብኩት ቦታ ነፍሴን ብጠልፍ ህልሜን ባላምነው በወላወለም ብጠራጠረ አምስት ብር ትሰጠኛለህ? አምስት ብር ውስጠኝ። ብስኩቱን ደግሞ አልወሰድኩም። ለምን? መቼ አለ? የት አለ ብስኩቱ? አልሰጠኝም እኮ እዛ ጋር አስቀመጥከው። ኔርፎ ራይን ካውስ ትፎግርበታለህ። ሰው ዝም ብለህ ስልክ አለኝ ምናምን ብለህ ትፎግራቸዋለህ። ዝም ብለህ ካድርገው እኮ ኤርፎን ነው እሱማ። ከስልክ ጋር ነው የሚሰራው። ከስልክ ጋር ሲሆን ስልክ ሲኖር ታገናኘዋለህ። ዝም ብለህ አድርገው። ሰውን ትሸውድበታለህ። እዚህ ጋር አድርገው፣ ጆሮህ ላይ አድርገው። አምስት ብር ግን አልሰጠኝም። የኔን ብስኩት መሰጠከኝ። አረ አምስት ብር አልሰጠኝም። አረ ልፋት የኔን 20 ብር መልስልኝ። መልሲ እሺ። ልሳምስልም ዶላር አምስት ብር ነው ወሰድከው። ብስኩቴንም አልሰጠኝም። በቃ ይሄንም ውሰዳ። ለምን? አይ በቃ ውሰዳ። ለምን? አልፈልግም። ምንም አልፈልግም። የኔ ለሌላ ሰው ትሸጠዋለህ። ብሩንም ወሰደው፣ ብስኩቱንም ወሰደው። ቆይታ ይሰጣኝ ነው ይሄን የጠፋች። አይ በቃ ሰደካታ አርገው። ዝም ብለህ ሰውን ትሸውዳቸዋለህ። ወይ ሲያምር በጣም ነው። በቃ ዝም ብለህ እኔ ኤርፎን አለኝ ትላቸዋለህ። ጓደኞችህ ካሉ አይደለ እኮ ጓደኞችህን ታስቀናቸዋለህ። ስንት አመት ነው? ትንሽ እኮ ወለዳለሁ። እሺ ሌላ ልስጥህ። አሁን ይሄን ስልክ ብሰጥ ለእናትህ የኔ አባት ለአባትህ ትንሽ አለ እንዳትጥለው። እሺ እንዳትጥለው። ይከፈታል እኮ። ክፈለኝና ነው። ሳትከፍለኝ ነው እንዴ? አንቺ ከፈተው እኮ። ቆይ ክፈለኝ መጀመሪያ። ሳትከፍለኝ አይሆንም። ክፈለኝ። በዚህ እሱን ስጠኝና ስልኩን ልስጥ። ያንሰኛል። ሌላ ጨምርበት። እዛ ውስጥ ያለውን ጨምርበት። እዛ ውስጥ ያለውን እንዴ ቀኑ ሙሉ ይችን ይሰራው። ውሸትህን ነው። እሺ ይዘህ ትመጣለህ። እሺ የቅድም ወር 45 ይሄ ስንት ነው? አንዱ እኮ ጨምርልኝ። 200 ብር ነው የሰጡት። ወይ ትበላለህ መጀመሪያ ሸጥ። እሺ መልስ የለህም? ተሰርቶ ነው የሚበላው። እሺ መልስ በቃኝ። ብስኩት መልስ የለም። 40 ብር ነው ያለክ። እስቲ የታለ ቁጠረው? የት አለ? 45 እዛም ተረብር እኮ ነው ቁጠረው። ኧረ ዛኪራ አጥበረው። አምጣም ሲጀምር ቪዲዮ በብር ነው የምትቀረጸው። ስንት ብር? በ50 ብር። እሺ እኛ ደግሞ 100 ብር ነው የምንሰጠው። እኛ 100 ብር ነው የምንሰጠው። እሺ ልናሽር ነው በቃ። ምግብ እኮ አለ ሌላ ልስጥ። ቆይ አይ መጀመሪያ ሰርቶ ነው መብላት ያለብኝ። መጀመሪያ መስራት አውጣው። ዳቦ ይሰጣል ብሎ እስከዚህ አንተ አረክንዴ የለም ዳቦ ነው። ውሃ ያንተ ነው እንዴ? አረ ወልደህ ይበል። አቷሽ ወላሂ አለቃ። ከየት አምጥቶት? ወላሂ አውቀው ነው። ወላሂ የራሱ ነው። አንተ መዋሸት ጀመርክ እንዴ? አትዋሽም ነበር። ወላሂ የራሱ ነው። ልጠጣ ነው። ከመስጊድ አምጥተህ ነው? ዛኪሮ ሀቢቢ ዛኪሮ። አሁን መልስ ከሌለ ብስኩት አልገዛም። እኔ ልመልሰው ነው። መልስ የለም እኮ ይመለስ ነው ብስኩቱ። አሁን ላይ መማር ነው ወይስ መስራት ነው የምትፈልገው? መስራት። ስራ ነው የምትፈልገው? ወላሂ በል ከልብ ነው። በኋላ እንዳይቆጭክ። ይኸውልህ አሁን ዛኪሮ ትምህርት ይማር እያሉ ነው ቤተሰቦችህ እና መማር አለብክ። ለምንድን ነው መማር የሌለብክ? እሱኮ ምንም አያውቅም ማለት ለምን? ቆይ ምክንያት ትምህርት ምንድን ነው? እሺ ትምህርት ምንድን ነው? አየህ ስለማታውቅ ነው። ትምህርት አታውቅም አንተ። ይኸውልህ እስክሪፕቶ፣ ደብተር፣ ቦርሳ፣ ዩኒፎርም ይገዛልህና ትሄዳለህ ትምህርት ቤት ነው ዩኒፎርም ለብሰክ አይፈልግም እኮ። ለምን? ምክንያት ሂሳብ ላይ ጎበዝ ነህ አንተ። ቆይ ሳትማር ሂሳብ ላይ ጎበዝ ነህ አይደለ? መጻፍ አይችልም። ትናንትና ያባተና ያንተን ስም ጻፈልኝ ስለው አልችልም ብሎ አልጻፈልኝም እኮ። ታዲያ ትችላለህ ዛኪ?
ስለዚህ መቻል አትፈልግም? እሺ ምንድን ነው የምትፈልገው? እሺ የምትፈልገውን ነገር ንገረና። አባት ምንድን ነው የምትፈልገው? ምን ነው አባ ታለ ወላሂ በጣም ትናንትና ደግሞ ዘፈንክላታ እማትያ አልካ። ኧረ ሌላ ቦታ ዘፍናል እኮ። እስቲ በላ ዛኪር ዛሬ ምን ሆነክ ነው ያኮረፍከው? ምን ሆነክ ነው? ኧረ ምን አገባሽ አይባልም። ብስኩት የለም ምን የለም። ዛኪር 100 ብር ነው ያልከው? ይበቃል። አንዳንድ 100 ብቻ እሺ ጀምሩ። አንደኛ ቀራጭ ዘፈን ይስፈንልኝ። 100 ብር ይዟል። ይኸው መጀመሪያ ዘፈን ይጨመርልሃል። እሙዬ አንቺ ነሽ 100 ብር ይሰጣል። 100 ብር የሰጠሁት ዛኪር ኦሮምኛ ትዘፍናለህ? ዳዳማ ምን ማለት ነው? ያፋስም ነው። አማን የእናትህን ጻፍ እስቲ። ስሟ ማን ነው? የእናትህን ስም ጻፍ። አዮ እናት ማለት ነው። ጎበዝ። እስቲ ለአዮ ዝፈንላት እስቲ ለአዮ። የሐረር ሰው የአዮ ነው የሚለው። እስቲ ዝፈንላት። አንተ እንተ ባባ ተማንያ ዘጠና መቶ ዘጠና አስር ሀያ ትገዛለህ? ችግር የለም። ትገዛለህ እንደ ትገዛለህ ትገዛለህ ና አራናት ባላና ገዛ በእናትህ ገዛ ገዛው ና እኔ እገዛለሁ። ና ስንት ነው? ላንተሽ ማስቲካ ጥለሃል። ይኸው እንካ ዛኪር እሱ ስንት ነው? እሺ ዛኪር አንተና እንካ። ይኸው ዛኪር ይኸው ማስቲካውን ይኸው የጣልከውን ይኸው እሱ ጋር ይኸው አንሳው። ግዛ እኮ አምጣው። ዛኪር ስንት ነው ያዝከው ብር? ዛኪር ማን ጋር ነው የምትጫወተው? ማነች? ምን ታምራለች? ቆንጆ ነች። አንተም ታምራለህ ወይ? አንተ ቆንጆ ነህ በጣም። እሺ አይባልም። አንተ ቆንጆ ነህ። አንተ በጣም ቆንጆ ነህ። እስኪ እንያት ምን አይነት ነች? አንተም ቆንጆ ነህ። እሺ